የዚህ ዳቦ ጣፋጭ እንደሚሆን ተስፋ አደርጋለሁ። ደሞዜንም እንድጨምሩብኝ ጸሎቴ ነው። መቀረኝ እንቁላል ነውና በቃ እሱ ነው። ያ ምንድነው ስሙ ጠፋብኝ። አው እና ቅቤስ ፈልገውን ሁሉ ወስጃለሁ። ፈጣሪ ይርዳኝ። አንድ ነገር ከወድቃ ከደሞዜ ላይ ቆርጣሉ። ስለዚህ ቀስ በቀስ ይሄዳለሁ። ወይኔ እንቁላሉን ረሳው። ወዮ በቃ አሁን እጄ ላመጣ። ምንድነው መንገዱ አልቅም እንዴ? ግን እዚህ በመሆነ ራሱ ደስተኛ ነኝ። እኔ ህፃን መሆኔን አትርሱ። እንቁላሉን እንደወሰድኩ አሁን እመለሳለሁ። በእግዚአብሔር አስታ እንዳይወድቁብኝ ብቻ። እንቁላሉን እንሰብራለን፣ ትንሽ ዘይት እንጨምራለን፣ ዱቄት እንጨምራለን፣ በደንብ እንቀላቅላለን እና ምርጥ ሊጥ ይሆናል። ጨርሻለሁ። አሁን ከኔ ጋር ለምትሰራው ቆንጅዬ ልጅ ሰጠዋለሁ። ምክንያቱም ወደ ምድጃው እንዳትቀርብ ተብየዋለሁ። እሷ ነው የምትጋግረው። እሺ ሰጠዋት። ከአንድ ሰዓት በኋላ ዝግጁ ይሆናል ብላለች። እስከዛ ሰብስክራይብ እና ላይክ አድርግ። እውነት ለመናገር ጥሩ ስራ የሰራው ይመስለኛል። እናንተስ ስራዬን እንዴት አያችሁት? ደግሞ ልበላው አይደለም ለሚገዙ ሰዎች ነው። ይቅርታ መቋቋም አልቻልኩም፣ ግን ሁለተኛ አልበላም።